የሞተ ቀልብ ማለት ደግሞ ከአላህ መንገድ ሙሉ ለሙሉ የራቀ በአላህ የካደ የካፊር ቀልብ ማለት ነው። አላህን የማያቅ ማዕሩፍ የሚባል መልካም ነገር የማያቅ መጥፎ ነገር የማያቅ እንደውም መጥፎን ጥሩ ጥሩን መጥፎ አድርጎ ቀልቡ ገልብጦ የሚያሳየው ሰው አላህ ይጠብቃል። ከባድ ነው። ከልኩዚ ሙጀኸያ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ልክ የተገለበጠ ኩባያ ውሃ ብንቀዳበት አይዝም አይደለም፣ ዝም ብሎ ነው የሚፈሰው። ሰውየው ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከራን። የሚወገዝን ነገር ውግዝ የሆነን ጸያፍን ነገር ጸያፍ አድርጎ አይመለከተውም። ጥሩን ነገር ጥሩ አድርጎ አይመለከተውም። መጥፎ የሆነ ነገር ሰርቶ ያም መጥፎ ነገር ሲኮራበት ልታገኘው ትችላለህ። ቦስት ያደርጋል። እንዲህ አድርጌ ይላል። ሊታፈርበት የሚገባውን ነገር እሱ ደፍሮ ሲሰራው ጀግና ራሱን አድርጎ ይቆጥራል። ነውሩ ክብሩ ይሆናል። ሱብሃንአላህ። ነውርን ክብር አድርጎ መያዝ ከባድ ነገር ነው አይደለም እንዴ?